አስቡት፣ ምንም ምግብ፣ መጠለያ እንዲሁም መሳሪያ ወደሌለበት ሩቅ ደሴት ለቅጣት ስትላኩ። ይህ ደሴት በህይወት ለመትረፍ ምንም በሚያደርጉ ለየት ባሉ ሰዎች ተከቧል። ይህ ታሪክ ለሆረር ፊልም ተብሎ የተዘጋጀ የደራሲ ምናባዊ ፈጠራ አይደለም። ይህ የናዚኖ አካባቢ ደሴት እውነተኛ ታሪክ ነው። ደሴቱም ካኒባል ደሴት በመባል ይታወቃል። ይህ ቦታ ሰዎችን ተስፋ አስቆርጦ ወደ ጭራቆች እንደለወጠ በሰፊው ይነገርለታል። ሰላም ውድ ተመልካቾቻችን፣ እንኳን ደህና መጣችሁ። በዛሬው የተረክ ቆይታ ከታሪክ በጣም አስፈሪ እንዲሁም ብዙም ያልታወቁ ክስተቶች ውስጥ የሚመደበውን አስፈሪውን የካኒባል ደሴት ታሪክ እናያለን። በሳይቤሪያ ውስጥ የሚገኘው ይህ ምስጢራዊና ገለልተኛ ደሴት በሺዎች የሚቆጠሩ ሰዎች በረሃብ እንዲሞቱና እንዲሰቃዩ ምክንያት ሆኗል። በዛሬው ተረካችን ለብዙ አስርተ ዓመታት ተደብቆ የነበረውን ይህን አስደንጋጭ ታሪክ እናያለን። እስከ ተረኩ ማብቂያ አብረውን ይዝለቁ። እንደ አውሮፓውያን አቆጣጠር በ1930ዎቹ በጆሴፍ ስታሊን አገዛዝ ወቅት ሶቪየት ህብረት የማይፈለጉትን ከተሞች ለማስወገድ ፕሮግራም ጀመረች። በሚወገዱ ከተማ ውስጥ ያሉ ሰዎች ድሆች፣ ቤት የሌላቸው፣ ጥቃቅን ወንጀለኞች ወይም ለከተማ ህይወት ብቁ አይደሉም ተብሎ የሚታሰቡ ማንኛውም አይነት ሰዎች ነበሩ። በዚህ ምክንያት ጆሴፍ ስታሊን ራሳቸውን የቻሉ ገበሬዎች እንዲሆኑ ወደ ሩቅ የሳይቤሪያ ደሴቶች ያስወጣቸዋል። ይህን ተከትሎም እንደ አውሮፓውያን አቆጣጠር በ1933 ወደ 6000 የሚጠጉ ሰዎች ረግረጋማ በሆነው ሳይቤሪያ በሚገኘው ለመኖሪያ በማይመቸው የናዚኖ ደሴት መሬት ላይ ተጣሉ። በዚያ ሲጣሉ ምንም ምግብ፣ መሳሪያ ወይም መጠለያ አልተሰጣቸውም። እነዚህ ሰዎች ህይወታቸውን ለማቆየት ሲሉ ወደ ትርምስ፣ ብጥብጥ፣ በስተመጨረሻም እርስ በርሳቸው ወደ መበላላት ደርሰው ነበር። ወደ ናዚኖ የተላኩት ሰዎች በጊዜው በደረሰባቸው ነገር ተስፋ ቆርጠው ነበር። አብዛኞቹ ታመው ተርበውና ደክመው ነበር። በዚህ የተነሳም ብርቱዎች ደካሞችን ማጥቃት ጀመሩ። የአይን እማኞች በቦታው እጅግ አስፈሪ ትዕይንቶች እንደተመለከቱ ተናግረዋል። በምግብ ፍርፋሪ ሌሎችን የሚደበድቡ ሰዎች ቡድን እንደነበሩ፣ አስከፊው ረሃብ ሰዎች ሳርና የዛፍ ቅርፊት ነቅለው እንዲበሉ እንዲሁም በሚያስደነግጥ ሁኔታ የሰው ስጋ እንኳን እንዲበሉ እንዳስገደደ፣ ሰው በላነት በጣም የተለመደ ከመሆኑ የተነሳ ከዚያ ደሴት በህይወት ተርፈው የወጡት ደሴቱን እንደ ስጋ ገበያ መግለጻቸውን የአይን እማኞች ይናገራሉ። የሶቪየት ህብረት ደካማ ዕቅድ እንዲሁም ለሰው ህይወት የነበራት ግዴለሽነት ይህ አሳዛኝ ሁኔታ እንዲፈጠር አድርጓል። የሶቪየት ባለስልጣናት የናዚኖ ደሴት በማህበራዊ ምህንድስና ላይ የተደረገ ሙከራ ነው፣ እንዲሁም የማይፈለጉትን ዜጎች ወደ አምራች ዜጎች ለማዞር የተደረገ ሙከራ ነው ቢሉም ተጨባጩ የሚያሳየው ምንም አይነት መሰረተ ልማት ወይንም አምራች ዜጋ እንዳልተፈጠረ፣ እንዲያውም ይሄ የማህበራዊ ሙከራ በሺዎች ለሚቆጠሩ ሰዎች የሞት ፍርድ እንደሆነ ነው። ወደ ናዚኖ ከተላኩት 6000 ሰዎች መካከል ጥቂት መቶዎች ብቻ ነበሩ በህይወት የተረፉት። የተቀሩት በረሃብ፣ በበሽታ እንዲሁም እርስ በርስ ተበላልተው አልቀዋል። ለዓመታት የሶቪየት መንግስት በሰው በላ ደሴት ላይ የሆነውን ነገር ደብቋል። በ1980ዎቹ የሶቪየት መዛግብት ሲገለጹ እውነተኛው አስፈሪ ታሪክ ሊገለጥ ችሏል። አሁንም ቢሆን ስለዚህ የጨለማ ታሪክ ጥቂት ሰዎች ብቻ ነው የሚያውቁት። ይህ ታሪክ በአግባቡ ያልተጠና ዕቅድ ምን ያህል አደገኛ ሊሆን እንደሚችልና የሰው ልጅ ተስፋ አስቀራጭ በሆኑ ሁኔታዎች ውስጥ ምንም አስከፊ እንኳን ቢሆኑ እንዴት በፍጥነት ለችግሮቹ መፍትሄ ማግኘት እንደሚችል የሚያሳይ አሳዛኝ ማስታወሻ ነው። እንዲሁም ከዚህ ክስተት ሊታሰብ በማይችል አስፈሪነት የተረፉትን ሰዎች ጽናትን ያሳያል። እነሆ የናዚኖን ደሴት አስፈሪ የታሪክ አጋጣሚ ያየንበት የዛሬው የተረክ ፕሮግራም ይህን ይመስል ነበር። ውድ ተመልካቾቻችን፣ እናንተስ በእንደዚህ አይነት ቅዠት በመሰለ አጋጣሚ ብታልፉ ምን ታደርጋላችሁ? ሐሳባችሁን ኮሜንት ስር ያካፍሉን። ይህንን ተረክ ከወደዳችሁት ላይክ ማድረግ እንዲሁም ለምትወዱት ማጋራቶን አይርሱ። የቻናላችን ይዘት ከተመቻችሁ ሰብስክራይብ የሚለውን ከነደውሉ በመጫን ቤተሰብ ይሁኑ። ለቆይታችሁ እናመሰግናለን።